የሶሻል ሚዲያ ቪወሮቻችሁን ወደ ሎያል የሆኑ ፎሎወሮቻችሁ ለመቀየር ወሳኙ ሚስጥር ኢንጌጅመንት ነው። በኮመንት ከቪወሮቻችሁ ጋር ኢንጌጅ ማድረግ ሎያል የሆኑ ፎሎወሮችን ለመፍጠር ይረዳችኋል። ዛሬ በዚህ ቪዲዮ እሱን ነው በደንብ የምናየው። ብዙ ሰው የሚያደርገው ኮመንቶችን ሪፕሌይ ማድረግ ምን ያህል ኮሚኒቲ ቢልድ እንደሚያደርግ ይዘነጋል። በምትሰሩት ቪዲዮዎቻችሁ ላይ የሚሰጣችሁን ኮንተንት ሪስፖንድ ማድረግ፣ ጥያቄዎችን ካገኛችሁ እንዲሁም ለሚሰጣችሁ ፊድባክ ደግሞ ተገቢውን የሆነ ምላሽ መስጠት በጣም አሪፍ ነው። አንዳንድ ሶሻል ሚዲያዎች ደግሞ ፈን የሆኑ ኮመንቶችን ፒን ሲያደርጉ ታስተውላላችሁ። እነ ቲክቶክ አይነት ፕላትፎርሞች ሞር ላይክ ያገኙትን ነው ወደ ላይ የሚያደርጉ። አንዳንድ ፕላትፎርሞች ፒን እንዲያደርጉ የሚፈቅዱላችሁ ላይ ከሆነ ደግሞ ኢንጌጅ የሚያደርግ በጣም ፈን የሆነና ለእናንተ በጣም ኢንተረስትድ የሆነ ሀሳብ ያነሱ ኮመንቶችን ፒን ማድረግ ሰዎች ኮመንት እንዲጽፉ በጣም ስለሚያበረታታ ይሄንንም ቴክኒክ ተጠቀሙ። በደንብ እረዳችኋለሁ። ጊዜ ወስዶ ለሁሉም ኮመንቶች ሪፕሌይ ማድረግ ሊከብድ ይችላል። ነገር ግን የተወሰኑ ደቂቃዎችን ራሱ ወስደን የምንመልሳቸው ኮመንቶች ሶሻል ሚዲያችን ላይ ለሚያዩን ቪወሮች ወደ ሎያሊቲ የመቀየር እድላችንን ከፍ ያደርጓል። ስለዚህ 2-3 ደቂቃ ቢሆኑ ሰታችሁ ባላችሁ ታይም የምትመለከቱትን ኮመንት ሪፕሌይ ማድረግ እንዳትረሱ። በቪዲዮቻችሁ ላይ ደግሞ ምንም ኮመንት እያገኛችሁ ካልሆነ ቴሌግራም ላይ ማስቀምጥላችሁ ቲፕ አለ፣ እርግጠኛ ነኝ ይጠቅማችኋል። አሁን የእናንተ ተራ። ኮመንት ላይ ሄዳችሁ በቪዲዮቻችሁ ላይ ያሉ በትንሹ 5 ኮመንቶችን ሪፕሌይ አድርጋችሁ ተመለሱ። እኛም ላይ የተሰማችሁን ፊድባክ ኮመንት ማድረግ ትችላላችሁ። ለሁላችሁም ሪፕሌይ ማድረግላችሁ ይሆናል። ሳሚ ነበርኩኝ ከክሊክ ሳሚ። በቀጣይ ቪዲዮ እንገናኛለን።